አንዳንድ ሰዎች በጣም እየለፉና እየደከሙ የገንዘብ አቅማቸው በጣም ዝቅተኛ ሲሆን፣ አንዳንዶቹ ደግሞ ምንም ሳይሰሩ ቤታቸው ብቻ ቁጭ ብለው የዓለማችንን 95% ኢኮኖሚ ይመራሉ። ይህ ለምን እንደሆነ ያውቃሉ? ሰላም፣ ሞገስ እባላለሁ። ፎር ኳድራንትስ ኦፍ ካሽ ፍሎ የሚለውን ኮንሴፕት ዛሬ በዚህ ቪዲዮ ከኔ ጋር አብረን እናያለን። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉኝ በትህትና ጠይቃችኋለሁ። ወደ ቪዲዮ። አንድ ሰው ኃጢአት ሳይሰራና ወንጀል ሳይሰራ ገንዘብ የሚያገኝባቸውን 4 መንገዶች ዛሬ አብራራላችኋለሁ። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉኝ በትህትና ጠይቃለሁ። ሮበርት ኪዮሳኪ የሚባል ሰው ፎር ኳድራንትስ ኦፍ ካሽ ፍሎው ብሎ የከፋፈላቸውን እነዚህን 4 ኮንሴፕቶች በደንብ እንመለከታለን በዚህ ቪዲዮ። የመጀመሪያዎቹ ኢምፕሎይ ሲሆኑ፣ ሁለተኞቹ ደግሞ ሰልፍ ኢምፕሎይ ናቸው። ሶስተኞቹ ቢዝነስ ኦነር፣ አራተኞቹ ደግሞ ኢንቨስተሮች ናቸው። ማለትም ሰራተኛ፣ ራሱን ቀጥሮ የሚያሰራ ሰራተኛ፣ የንግድ ባለቤት እና ኢንቨስተር ይባላሉ። ስለዚህ የትኛውም ሰው ከነዚህ ከ4ቱ ኳድራንቶች አይወጣም። ወንጀል ሳይሰራና ኃጢአት ሳይሰራ ገንዘብ ለማግኘት የፈለገ ሰው በእነዚህ በ4ቱ ውስጥ ይካተታል ማለት ነው። የመጀመሪያዎቹን ኢምፕሎይ ይባላሉ። እነዚህ ሰራተኛ ናቸው። በማንኛውም ድርጅት ተቀጥረው የሚሰሩ፣ ለኩባንያ ወይም ለድርጅት ጊዜያቸውን ሽጠው በወሩ መጨረሻ ደሞዝ የሚያገኙ ናቸው። በጊዜያቸውና በክህሎታቸው ልክ ገንዘብ ያገኛሉ። ገቢው ይታወቃል። የጤና መድን ወይም ጡረታ ይኖራቸዋል። ስለዚህ በዚህ መልኩ ገንዘብ ያገኛሉ ማለት ነው። ትልቅ ውስንነት ግን አለው። መስራት ሲያቆሙ ገቢያቸው ይቋረጣል። ጠዋት 2 ሰዓት ስራ ገብተው 6 ሰዓት ለምሳ ወጥተው 7 ሰዓት ተመልሰው ገብተው 11 ሰዓት ወጥተው ጊዜያቸውን ለዛ ድርጅት ሽጠው ገንዘብ የሚያገኙ ናቸው። ሁለተኛዎቹ ራሳቸውን ኢምፕሎይ አድርገው የሚሰሩ ሰዎች ናቸው። እነዚህኛዎቹ ፍሪላንሰሮች ሊሆኑ ይችላሉ፣ አማካሪዎች ሊሆኑ ይችላሉ፣ ዶክተሮች፣ ጠበቆች፣ ትንንሽ የንግድ ሱቆችን ከፍተው የሚሰሩ ሰዎች ሊሆኑ ይችላሉ። ከመጀመሪያዎቹ በትንሹ ይሻላሉ። ገንዘባቸውም ኢምፕሎይ ከሚባሉቱ ይሻላሉ። ምክንያቱም እነዚህ በገንዘብ የሚሻሉት ከነዛ ይልቅ የተሻለ ሰዓት ስለሚሸጡ ነው። ለምሳሌ የመጀመሪያዎቹ ጠዋት 2 ሰዓት ገብተው 6 ሰዓት ወጥተው 7 ሰዓት ገብተው እንደገና ደግሞ 11 ሰዓት የሚወጡ ከሆነ እነዚህ ጠዋት ከፍተው እስከ ምሽቱ 2 ሰዓት እና 3 ሰዓት ድረስ ሱቃቸውን ክፍት ስለሚያደርጉ የተሻለ ገንዘብ የሚያገኙት በዚህ ምክንያት ነው። የነሱ አስተሳሰብ ስራው በትክክል እንዲሰራ ራሴ መስራት አለብኝ የሚሉ ናቸው። ከላይ ያሉቱ አለቃ አላቸው። በአለቃቸው መሪነት ነው ስራ የሚሰሩት። እነዚህኛዎቹ ደግሞ አለቃ የላቸውም። ስራቸው አለቃቸው ሆነው የሚሰሩ ናቸው። እኔ ራሴ ብሰራ አዋጭ ነው ብለው ያስባሉ። እነዚህም መስራት ካቆሙ ወይም ሱቃቸውን ከዘጉ ገቢያቸው ይቋረጣል። ከመጀመሪያዎቹ ጋር የሚያመሳስላቸው ይሄ ነው። እነዚያም ስራ ሲያቆሙ ገቢያቸው ይቋረጣል። እነዚህም ሱቃቸውን አንድ ቀን ቢዘጉ ገቢያቸው ይቋረጣል ማለት ነው። ሶስተኛዎቹ የንግድ ባለቤቶች ወይም ቢዝነስ ኦውነር ይባላሉ። እነዚህ የንግድ ባለቤቶች ገቢ የሚያመነጩ ስርዓቶችንና ሲስተም የዘረጉ ሰዎች ናቸው። የነዚህ አስተሳሰብ ያለኔ የሚሰራ ስርዓት ገንብቻለሁ፣ እኔ ባልኖርም ቢዝነሱ ስራውን ይሰራል ብለው የሚያስቡ ናቸው። እነዚህ በራስ የሚተዳደሩት ወይም ሰልፍ ኢምፕሎይድ ከሚለው የሚለዩበት ዋናው ነገር ምንድነው? ስራውን ሁሉ በራሳቸው አይሰሩም። ሰዎችን ይቀጥራሉ፣ ሲስተም ይዘረጋሉ፣ በራሱ የሚንቀሳቀስ ድርጅት ይፈጥራሉ። በዚህኛው ካታጎሪ ውስጥ ኖሩም አልኖሩም የዘረጉት ሲስተም ገቢ ያመጣላቸዋል። የሰዎቹን መኖር አይፈልግም። አንዴ የዘረጉት ሲስተም ለነዚህ ሰዎች ገቢ ያመጣል ማለት ነው። በዚህኛው ካታጎሪ ላይ ቢዝነስ ኦነሮች የገንዘብና የጊዜ ነፃነት አላቸው። የመጀመሪያዎቹ ኢምፕሎይ እና ሰልፍ ኢምፕሎይ የሚባሉቱ የጊዜና የገንዘብ ነፃነት የላቸውም። እነዚህኛዎቹ ጋር ግን የጊዜና የገንዘብ ነፃነት አላቸው። እነዚያ የመጀመሪያዎቹ ሁለቱ ጊዜን ሽጠው ገንዘብ ሲያገኙ፣ እነዚህኛዎቹ ደግሞ ሲስተም ቢውልድ አድርገው የሰሩት ሲስተም ለነሱ ገንዘብ ያመጣላቸዋል። ይሄኛውን ወይም ቢዝነስ ኦነር የሚለውን ኮንሴፕት ለማስረዳት የራይድ ባለቤት የሆነችውን የሳምራዊት ፍቅሩን የቢዝነስ ሞዴል ማስረዳት በቂ ነው። ምንድን ያደረገችው? ሲስተም ሰራች። ሰዎች የራሳቸውን መኪና አምጥተው በዚህ ሲስተም ውስጥ ገብተው ለራሳቸው እየሰሩ ለሷ ገቢ የሚያስገቡበትን መንገድ ነው ክሬት ያደረገችው። በሰራችው ሲስተም ባዘጋጀችው መረብ ውስጥ የሚመጡ ሰዎች
የራሳቸውን መኪና ይዘው የራሳቸውን ጊዜ ሰውተው በራሳቸው መኪና በራሳቸው ጊዜ ለራሳቸውም ለእሷም ይሰራሉ ማለት ነው። ይሄ እሷ የገነባችው ሲስተም ነው እንደዚህ እንድትሆን ያደረጋት። በዚህ ሲስተም ውስጥ እነዚህ የሚመጡ ባለመኪኖች የራሳቸውን ንብረት ነው የያዙት፣ የራሳቸውን ጊዜ ነው የሚሸጡት። መኪናቸውን ይዘው መጥተው ሲሰሩ ለእሷ 10% በቀን ያስገባሉ። ዊች ሚንስ ለምሳሌ አንድ የራይድ ሹፌር በቀን ከ3000 እስከ 7500 ብር ድረስ ይሰራል ተብሎ ይጠበቃል። እንበልና ትንሹን እንውሰድ፣ አቭሬጁንም ትተን 3000 ራሱ በቀን ይሰራል ብለን ብናስብ ከአንድ የራይድ ሹፌር በቀን 300 ብር ታገኛለች ማለት ነው። ምክንያቱም የ3000 10% 300 ብር ነው። 300 ብር በቀን ከአንድ የራይድ ሹፌር ታገኛለች። በውስጧ ከ100,000 በላይ መኪኖች እንዳሉ ይነገራል። ስለዚህ 100,000 መኪና በቀን 100,000 ሲባዛ 300 ብር ስናበዛው 30 ሚሊዮን ብር በትንሹ ታገኛለች። 30 ሚሊዮን ብር በወር ስትመቱት 900 ሚሊዮን ኦልሞስት ወደ 1 ቢሊዮን የተቀራረበ ገንዘብ በትንሹ ታገኛለች። ዊች ሚንስ ብትኖርም ባትኖርም ይሄ ገንዘብ በዘረጋችው ሲስተም አማካይነት ይገባል ማለት ነው። ስለዚህ ሲስተም ቢውልድ ያደርጋሉ። አንዴ በዘረጉ ሲስተም ሰዎች ለራሳቸው እየሰሩ ለእሷ ገቢ ያመጣሉ ማለት ነው። ለራሳቸው በራሳቸው መኪና የራሳቸውን ገንዘብ ተጠቅመው በራሳቸው አቅም ነው የሚሰሩት። ገንዘቡን ግን 10% እሷ ታገኛለች። ሲስተም ነው ቢውልድ ያደረገችው። ስራው የእሷን መኖር አይፈልግም። የእሷን መኖር ሳይፈልግ ገንዘብ የሚያመጣ ሲስተም ቢውልድ የሚያደርጉ ሰዎች ቢዝነስ ኦነሮች ናቸው። አራተኛና የመጨረሻው የኢንቨስተሮች ናቸው፣ ባለሀብቶች ናቸው። እነዚህ ባለሀብቶች ገንዘብን ለነሱ እንዲሰራ ያደርጋሉ። ባለአክሲዮን ሊሆኑ ይችላሉ፣ የሪል ስቴት ባለቤት ሊሆኑ ይችላሉ። በንግድ ወይም በገቢ የሚያስገኙ የኢንቨስትመንት አይነቶች ላይ ኢንቨስት ያደርጋሉ። የነሱ አስተሳሰብ ገንዘቤ እንዴት የበለጠ ሌላ ገንዘብ ያመጣልኛል የሚል ኮንሴፕት ነው ያላቸው። ጊዜን ለገንዘብ ከመሸጥ ይልቅ ባለሀብቶች ትኩረት የሚያደርጉት ገቢ የሚያመነጩ ኢንቨስትመንት ላይ ገንዘባቸውን ኢንቨስት አድርገው ሼር ገዝተው አክሲዮን ገዝተው የተለያዩ የኢንቨስትመንት ዘርፎች ላይ ተሳትፈው ገንዘብ የሚያመጡ ሰዎች ናቸው እነዚህኛዎቹ። ይሄ ደግሞ ከፍተኛው የገንዘብ ነፃነት ያመጣል ማለት ነው። ፎር ኤግዛምፕል አንድ ትልቅ ህንፃ ይገነቡና ያን ህንፃ ገንብተው የነሱን መኖር ሳይፈልግ ህንፃው በየወሩ የኪራይ ገንዘብ ያመጣላቸዋል ማለት ነው። ለዚህኛው ቀድሞውኑ ገንዘብ ያስፈልጋል፣ ባለሀብት መሆን ያስፈልጋል። ኦልሬዲ ገንዘብ ሲኖር ነው ገንዘብ ሌላ ገንዘብ እንዲያመጣ የምታደርገው ማለት ነው። ሶ 4 ሞዴሎችን አይተናል። የመጀመሪያዎቹ ኢምፕሎይ ናቸው፣ ሁለተኞቹ ሰልፍ ኢምፕሎይ ናቸው፣ ሶስተኞቹ ቢዝነስ ኦነሮች ሲሆኑ አራተኞቹ ደግሞ ኢንቨስተሮች ናቸው። የመጀመሪያዎቹ ኢምፕሎይ እና ሰልፍ ኢምፕሎዮች በግራ በኩል ያሉ ፈርስት ኳድራንቶች ሲሆኑ የዓለማችንን 5% ኢኮኖሚ ይመራሉ። እነዚህኛዎቹ ደግሞ በቀኝ በኩል ያሉት ቢዝነስ ኦነሮች እና ኢንቨስተሮች የዓለማችንን 95% ኢኮኖሚ ይመራሉ። የመጀመሪያዎቹ ሁለቱ ኢምፕሎይ እና ሰልፍ ኢምፕሎይ የሚባሉት በቁጥር በጣም ብዙ ናቸው። እነዚህኛዎቹ ደግሞ በቁጥር በጣም ትንሽ ሆነው ትልቁን ኢኮኖሚ ይመራሉ። የመጀመሪያዎቹ በጣም በቁጥር ብዙ ሆነው ትንሹን ኢኮኖሚ ይመራሉ ማለት ነው። ስለዚህ በምንም አይነት ሁኔታ ውስጥ ሆነን አልፈን በዚህ በቀኝ በኩል ያሉ ሰዎች አይነት ካቴጎሪ ውስጥ መሳተፍ ነው የሚኖርብን። ያን በምናደርግበት ሰዓት የጊዜና የገንዘብ ነፃነታችንን አስጠብቀን ብዙ ጉልበትና ኢነርጂ ሳናወጣ በገነባነው ሲስተም ገንዘብ ወደ አካውንታችን ይገባል ማለት ነው። ስለዚህ ማንኛውም ሰው በምድር ላይ የሚኖር ሰው ከነዚህ ከአራቱ ነፃ አይሆንም። ወይ ኢምፕሎይ ይሆናል፣ ወይ ሰልፍ ኢምፕሎይ ይሆናል፣ ወይ ቢዝነስ ኦነር ይሆናል፣ ወይ ደግሞ ኢንቨስተር ይሆናል። እነዚህን አራቱን ለሁለት ዋና ዋና ክፍሎች እንከፍላቸዋለን። የመጀመሪያዎቹን ሁለቱን በእንሽላሊት ስንመስላቸው፣ እነዚህኛዎቹን ደግሞ በሸረሪት እንመስላቸዋለን ማለት ነው። እንሽላሊትን እና ሸረሪትን እዚህ ጋር ምን አመጣው ብለን መጠየቅ እንችላለን። እንሽላሊትና ሸረሪት እነዚህ ሁለቱም የሚመገቡት ተመሳሳይ ነገር ነው። እንሽላሊት አሳዳ ይዛ አባራ ይዛ ነው የምትበላው። ሸረሪት ግን ድር ነው የምታደራው። ዙሪያዋን ድር ታደራለች። ባደራችው ድር መጥተው የተያዙ ኢንሴክቶችን ትበላለች ማለት ነው። በዘረጋችው ሲስተም ውስጥ ገብተው የሚያዙትን እየበላች ስትኖር፣ ያቺ ደግሞ እያሳደደች ትበላለች ማለት ነው። ስለዚህ የመጀመሪያዎቹን ሁለቱን ወይም ኢምፕሎይ እና ሰልፍ ኢምፕሎዮችን በእንሽላሊቷ ስንመስል፣ እነዚህኞቹ ሁለቱ ደግሞ የሸረሪቷን ምሳሌ ይይዛሉ። ሁለተኛ ላይ ያሉ ሁለቱ ሞዴሎች ወይም
ሸረሪቷ ምሳሌዎች በጣም ቤስት ናቸው፣ ጥበበኛ ናቸው። አንዴ ነው የሚለፉት፣ ከዛ በኋላ ቀጥሎ አይለፉም። እድሜ ልካቸውን ገንዘብ ያገኛሉ። የራሳቸውን አቅም የራሳቸውን መኖር ሳይፈልግ ገንዘብ የሚያመጣው ሞዴል ሁለተኛው ሞዴል ነው፣ ወይም በራይት ሳይድ ላይ ያለው የቢዝነስ ሞዴል ነው። የመጀመሪያዎቹ ሁለቱ ሞዴሎች ግን የሰውየውን መገኘት የግድ ይፈልጋሉ። ይሄ ደግሞ በጣም ከባድ ነው። አንድ ሰው ሊታመም ይችላል፣ የሆነ ችግር ውስጥ ሊገባ ይችላል። ጤናው ሙሉ ሆኖ መስራት እስከቻለ ድረስ ብቻ ነው በኢምፕሎይ እና በሰልፍ ኢምፕሎይ ውስጥ የሆነ ሰው ገንዘብ ሊያገኝ የሚችለው። በእነዚህ በሁለተኛዎቹ ላይ የሆኑ ሰዎች ግን አንዴ በገነቡት ሲስተም አማካይነት ሁል ጊዜ ገንዘብ እያገኙ የሚኖሩ ሰዎች ናቸው። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።